ፐርፌክሽኒስት ነኝ ብላችሁ የምታስቡ ከሆነ አይደላችሁ። አክቹሊ ፍርሃት ነው ያለባችሁ። ምን አይነት ፍርሃት ነው ያለባችሁ? በሰዎች ጀጅ መደረግ ፍርሃት፣ ፌል የማድረግ ፍርሃት ነው ያለባችሁ። ሌላ ያለባችሁ አንድ ችግር አለ። የራሳችሁን ነገር ከሌላ ሰው ጋር ኮምፔር ማድረግ ማለት ነው። እኔም ያ ችግር ነበረብኝ፣ ፐርፌክሽኒስት የመሆን ፐርፌክሽኒስት ነኝ ብዬ የማሰብ። እውነታው ግን ኤቭሪ ነገር ያድጋል ይሻሻላል እንጂ ፐርፌክት ሆኖ የሚያቆምበት ነገር የለም። ከእግዚአብሔር ውጪ ምንም ነገር ፐርፌክት የለም። እግዚአብሔር ከሰራው ነገር ውጪ ምንም አይነት ፐርፌክት ነገር የለም። የሰው ልጅ የምንሰራቸው የምንፈጥራቸው ሀሳቦች ሁሉ ያሉ የነበሩና ወደፊት የሚሆኑ ናቸው። ስለዚህ በእናንተ የተጀመረ ነገር የለም፣ በእናንተ የሚያልቅ ነገር የለም። ስለዚህ ከአእምሯችሁ ፐርፌክሽኒስት የሚለውን ነገር አውጡና ዛሬ በዚህ ሰዓት አሁን ተብሎ ማድረግ በሚታወቀው በዚህ ሰዓት ልታደርጉ የምትችሉትን አንድ ስቴፕ አድርጉ። ፐርፌክሽኒስት ሜንታሊቲን ትታችሁ ኢምፕሩቭ ማድረግ ግሮው የማድረግ ሜንታሊቲ ያዙ እና ዛሬ ጉዟችሁን ጀምሩ። ያ ነው የምትፈልጉበት ቦታ የሚያደርሳችሁ። ያ ነው ወደ ፐርፌክሽን ተብሎ ወደሚታወቀው የልቀት ደረጃ ሊያደርሳችሁ።